ሰው ሁሉ በህይወቱ ከባድ ነገር ያጋጥመዋል። በዛን ሰዓት የሚመስለው ተስፋው እንደጨለመ፣ ምንም አዲስ ጅማሬ እንደሌለው፣ የህይወቱ ማብቂያ እዛ ጋር እንደሆነ ነው የምሰማውና በዚህ ሁሉ ግን ፋሲካ አንድ ነገር ይነግረናል ብዬ አስባለሁ። መጨረሻ የሚመስለው ነገር አዲስ ጅማሬ መሆን እንደሚችል ፋሲካ ይሄን ነገር ይነግረናል ማለት ነውና እኛ የከፈለውን ዋጋ፣ እግዚአብሔር ለኛ ያለውን ፍቅር እና የእግዚአብሔርን የዘላለማዊ አጀንዳውን እያሰብን ሰላም እንዴት ናችሁ? እንኳን ወደ ኢንሳይቱ በሰላም መጣችሁ። ለማታውቁኝ ሊዲያ እባላለሁ። እንግዲህ እውነትን በፍቅር የምንናገርበት ብቸኛው ቻናላችን ነው ኢንሳይቱ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። መልካም ቆይታ። ከ2000 ዓመታት በፊት ዓለም በጣም የሚደነቀው ወይም እስከዛሬ የምንደነቀው አይነት ታሪክ ተፈጠረ በዓለም ላይ ማለት ነውና እሱ ምንድነው? ኢየሱስ ክርስቶስ ንጹህ ሆኖ ሳለ ሰዎችን ስለወደደ ወደ ምድር መጥቶ ስቃይን ተቀበለ፣ መከራን ተቀበለ፣ ተሰቃየ፣ ተገረፈ፣ ተሰቀለ እና ብዙ መከራ ወሰደ። ከዛ ሞተ ማለት ነው። ነገር ግን ያ ሁሉ መከራ ሲደርስበት ምንም አይነት ጊዜ ውስጥ ፍቅሩ አልቀነሰም ነበር። ዮሐንስ 15:13 ላይ ሲናገር ስለ ወዳጆቹ ህይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም ይላልና ይህን ስል ግን ኢየሱስ ክርስቶስ ለወዳጆቹ አይደለም የሞተው እንደምናውቀው እንደ ክርስቲያን መጽሐፍ ቅዱስን ስናጠና የምናውቀው ሰው በኃጢአት እግዚአብሔርን ካለመታዘዝ የተነሳ የእግዚአብሔር ጠላት ሆኖ ሳለ የእግዚአብሔር ተቃራኒ የሆነ ህይወት መኖር በጀመረበት በዛ ጊዜ ክርስቶስ እንግዲህ በእግዚአብሔር አብ ተልኮ ወይም ደግሞ በፍቅር ሰዎችን ወደ እግዚአብሔር ለመመለስ የተላከ እግዚአብሔር ልጅ ሆኖ መጣ ማለት ነውና እንግዲህ እሱ ክቡር የሆነውን ህይወቱን ሰጠ እኛ ህይወት እንድናገኝ ዘንድ ማለት ነውና እግዚአብሔር የተለየን ወይም ደግሞ ከዘመናት በፊት በዘፍጥረት ውስጥ የሞትን በአዳም በኩል በመጣው ኃጢአት የተጠቀለልን ሰዎች ከእንደገና ህይወትን እንድናገኝ ክርስቶስ ህይወቱን ሰጠ ማለት ነውና የዛን ጊዜ ሲሞት ተከታዮቹ በጣም ተስፋ ቆረጡ፣ ሀዘን ተሰማቸው፣ ጥልቅ ሀዘን ውስጥ ገቡ፣ በራቸውን ዘጉ፣ መከራ የመጣባቸው መሰለ፣ በጣም ህይወት ጨለመባቸው። ብርሃን የሆነው ሁልጊዜ በደስታ አብረውት የሚያሳልፉት፣ ሁልጊዜ የሚጸልዩት፣ ሁልጊዜ ታምራትን አብረውት እያዩት የነበረ ትልቅ የሆነ ነቢይ፣ ትልቅ የሆነ የነሱ አስተማሪ የነበረው ኢየሱስ ተሰቀለ፣ ሞተ። ከዛ ሲሞት እንግዲህ ተስፋ የሚያስቆርጥ ነገር ነው በህይወታችን እንደ ሰው ስናይና ተስፋ ቆረጡ፣ ህይወት ጨለመባቸው፣ በቃ አዝነው ቁጭ አሉ ማለት ነው። ነገር ግን ታሪኩ እዛ ላይ አያበቃም ማለት ነው። ታሪኩ እዛ ላይ አላበቃም። በሶስተኛው ቀን ኢየሱስ በምድር ላይ ባለበት ሰዓት ወይም ከነርሱ ጋር ባለበት ሰዓት እንደተናገረው ድጋሚ መነሳት ሆነለት ማለት ነውና ትንሳኤ ሆነ። ፋሲካ የሆነው ክርስቶስ፣ የታረደው ክርስቶስ፣ የሞተው ክርስቶስ፣ የተሰቃየው ክርስቶስ መነሳት ቻለ ማለት ነው። ሶስተኛ ቀን ላይ እንግዲህ አብረውት ከነበሩ ወይም ከሚከተሉት ሴቶች መካከል እጅግ አዝነው ሽቶ ሊቀቡ መቃብሩን ጋር ሲሄዱ እንግዲህ ያገኙት ነገር ባዶ የሆነ መቃብር ነው ያገኙትና ከዛ በኋላ መልአኩ ምንድነው ያለው? ይሄውን ከሙታን መካከል ስለምን ትፈልጋላችሁ? እሱ ተነስቷል እንጂ ከዚህ የለም፣ እንደተናገራችሁ ወደ ገሊላ ይቀድማልና ሄዳችሁ ለደቀ መዛሙርቱ ይሄንን ተአምር የሆነውን ይሄንን በጣም ትልቅ የሆነ ደስታ፣ ትልቅ የሆነ ምስራች ንገሯቸው ነው ያለውና ከዛ በብዙ ፍርሃትና በብዙ መንቀጥቀጥ ከዛ እንደተመለሱ ማመን ከብዷቸው በጣም ደስ ብሏቸው እንደተመለሱ እንግዲህ በእግዚአብሔር ቃል ላይ ወይም መጽሐፍ ቅዱስ ላይ እናገኛለን ማለት ነውና እነዚህ አዝነው የነበሩ፣ እነዚህ በጨለማ ውስጥ አንዳንዶቹ ወደ ቀድሞ ስራዎቻቸው የተመለሱ ነበሩ። አንዳንዶቹ እንግዲህ መንገድ ላይ ሌላ ጉዞ የጀመሩ ሁላ ነበሩና ስለዚህ ከዛ በኋላ ይሄ ታሪካቸው ተለውጦ ወይም ክርስቶስ ድጋሚ ሲነሳ ድጋሚ አዲስ ጅማሬ ሆነ። የሞተ የነበረ ወይም ሞቶ የነበረ ተቀብሮ የነበረ ክርስቶስ ሲነሳ ድጋሚ አዲስ ህይወት ሆነላቸው ማለት ነው። እንግዲህ እዚህ ጋር ማርያም ሲናገር ያለው ሉቃስ 24:5 ላይ ጀምረን የምናየው እናንተ ወይም ለእናንተ የተናገረውን አስቡ ያለው። አስባችኋል? ብዙ ጊዜ ተስፋ ልንቆርጥ ስንል፣ ብዙ ጊዜ የተለያየ ነገር ሲገጥመን
ማሰብ ያለብን ትናንትና የተባልነው ትናንትና ቃል የተገባልን ትናንትና እግዚአብሔር የፈጠረን አምላክ የነገረንን እና ትናንትና ትልቅ ዋጋ የምንሰጣቸው ሰዎች በእኛ ውስጥ አይተው የነገሩንን ነገሮች ነው ማሰብ ያለብን እንጂ ቀጥታ ወደ ተስፋ መቁረጥ መግባት እንደሌለብን ከነዚህ ከተናገራቸው ነገር ማስታወስ እንችላለን ማለት ነው። ይህም ማለት ጠቅለል ባለ ሁኔታ የትኛውም መጨረሻ የመሰለ የትኛውም ጨለማ የመሰለ የትኛውም ሸለቆ የመሰለ ነገር አዲስ ጅማሬ አለው ማለት ነውና ክርስቶስ መከራን ሲቀበል በብዙ ጭንቀት ጌተሰማኒ ላይ ሲጸልይ እናያለንና ጽዋው ቢያልፍብኝ ማለት እግዚአብሔር ጋር እየጸለየ ጽዋው ቢያልፍብኝ እንደው ያንተ ፈቃድ ይሁን ግን እያለ ደጋግሞ በመጨነቅ በብዙ ጭንቀት እየጸለየ ነበር። ይሄ ሁሉ ግን ጭንቀት ይሄ ሁሉ መከራ እግዚአብሔር ፈቃዱንና ያንን ፈቃዱን ለመፈጸም በሄደው ርቀት ልክ እግዚአብሔር እንዳከበረው እግዚአብሔር ከፍ ከፍ እንዳረገው በጣም ከስሞች ሁሉ በላይ ስም እንደሰጠው መጽሐፍ ቅዱስ ይናገራል ማለት ነውና ልክ እንደዛው በህይወታችን ከፋሲካ እነዚህን ነገሮች ማስተዋል እንችላለን ማለት ነውና መከራ ለዘላለም የሚቆይ ነገር እንዳልሆነ ከዛ ደግሞ ጨለማ ብርሃንን ማሸነፍ እንደማይችል ጨለማ መቼም ቢሆን ብርሃንን ማሸነፍ አይችልም። ከዛ ለእግዚአብሔር ሁሉ ጊዜ መንገድ እንዳለው ደግሞ ማሰብ እንችላለን። ይሄ ሁሉ ከፋሲካ መማር የምንችለው ነገር ነውና በኢሳይያስ ምዕራፍ 60 ከቁጥር 1 ጀምሮ እግዚአብሔር እንግዲህ ለኢየሩሳሌም የገባውን ታሪክ ታያላችሁና ቃል ኪዳን እና ብርሃንሽ ወጥቷልና ተነሽና አብሪ ማለት ለአሕዛብ ሁሉ የሚያበራ አሕዛቦች እና ብዙ ህዝቦች ወደ አንቺ ተጠግተው ብርሃንሽን ይካፈላሉ እያለ ይናገራልና ልክ እንደዛው የክርስቶስ ሞትና ትንሣኤ ለብዙዎች ብርሃን ለብዙዎች ህይወት ለብዙዎች ነፃነት ለብዙዎች ከኃጢአት መፈታት ለብዙዎች ከክፉ መንገድ መመለሻ ወይም ለብዙዎች የዘላለም ተስፋ ያለው ነውና እንደዛው ወደዚህ ተስፋ ወደዚህ እውነት ወደዚህ ህይወት የምንመጣበት ነው ፋሲካ። እግዚአብሔርን የምናስብበት ነው። እግዚአብሔር ለኛ ያለንን ፍቅር የምናስብበት ነው። እግዚአብሔር ለኛ ያለንን አክብሮትና ትልቅ የሆነውን አጀንዳ የምናስብበት ነው። ለዘላለም ከሱ ጋር ሊያኖረን እግዚአብሔር የሆነ ወልድ ወደ ምድር መጥቶ ክርስቶስ ሞቶ እኛን እንደሰበሰበን የምናስብበት ነው ማለት ነውና ይህ ፋሲካ ሀዘናችንን የምንረሳበት ይቅርታ በፍቅር በተስፋ የምንመላለስበት ከእንደገና ህይወታችን የምታደስበት ክርስቶስ ከሙታን እንደተነሳ ሁሉ ለአዲስ ተስፋ ጅማሬ የምንነሳበት ለአዲስ ህይወት ለአዲስ ተስፋ የሞተ የመሰለውን ነገር ድጋሚ አንስተን ከእግዚአብሔር ጋር በብዙ ተስፋና በብዙ አዲስ ጅማሬ ወይም በብዙ ኃይል ድጋሚ የምንጀምርበት እንዲሆን እመኛለሁ። ፋሲካ ነፃነት ነው። ፋሲካ አዲስ ተስፋ ነው። ፋሲካ አዲስ ጅማሬ ነው። ፋሲካ ከሞት ወደ ህይወት መሻገር ነው። ፋሲካ ትንሣኤ ነው። ፋሲካ እንግዲህ ብዙ ነገር ነው ለኛ እንደ ክርስቲያንና ለዚህ ፋሲካን ስታስቡ እነዚህን ነገሮች ዝም ብሎ ማክበር ዝም ብሎ ከፋሚሊ ጋር አንድ ላይ መሆን መብላት መጠጣት የተለያየ ነገር ላይ ኢንጆይ ማድረግ ብቻ ሳይሆን ክርስቶስ ለኛ የከፈለውን ዋጋ እግዚአብሔር ለኛ ያለውን ፍቅር እና የእግዚአብሔርን የዘላለማዊ አጀንዳውን እያሰብን ከክፉ መንገድ ሁሉ ራሳችንን እየጠበቅን ለዚህ ፍቅር ምላሽ እንዲሆን ዘንድ ማለት ነውና የሆነ ለራሳችን የምንሰራው ወይ ደግሞ ለእግዚአብሔር የሆነ ኢንቮልቭ የምናደርገው ነገር ኖሮ ሳይሆን ለዚህ ዘላለማዊ ፍቅሩ የተወሰነች እንኳን ጥቂት እንኳን ምላሽ እንደሆነን በፍቅሩ እየኖርን እሱን ለመምሰል ወይም ደግሞ እግዚአብሔር በፈለገው መንገድ እግዚአብሔር ለሰዎች ዲዛይን ባረገው በዛ ቅዱስ መንገድ እየተመላለስን የምናከብርበት ነው የሚሆነውና ዝም ብሎ ትንሣኤውን ለማሰብ ከጎረቤት ጋር ከዘመድ አዝማድ ጋር ብቻ የምናሳልፍበት ብቻ ባይሆን ጥሩ ነው ብዬ አስባለሁ። ፋሲካን ስናስብና ለኔ ፋሲካ ይሄ ነው። ለእናንተስ ኮሜንት ላይ ጻፉልኝና እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ።